ሰላም አለይኩም ወራህመቱላሂ ወበረካቱ። ወራቤ በትልቁ የማልማትና ኢንዱስትሪ የአገልግሎት ማዕከል ለማድረግ ትልቅ ጥረት የተደረገ ነው። አንዱ ማነቆ የነበረ የመንገድ መሰረተ ልማት ጉለት ነበረ። በተለይ የውስጥ ለውስጥ መንገድ ችግር በመኖሩ ምክንያት ሰፊ ጉለቶች ነበሩ። ይህን ለማረም በዚህ ዓመት አመራሩ ወስኖ ወደ ተግባር ገብተዋል። በመጀመሪያ ምዕራፍ 5.7 ኪሎ ሜትር የአስፋልት መንገድ ይጀምራለን። ይሄ ደብል ዌይ ያለው የኮሪደር ያለውና ሙሉ የከተማውን ገጽታ የሚቀይር የኢንዱስትሪ ዞኑ በተሻለ ምርታማ ማድረግ የሚችልና በቀጣይ ደግሞ በወራቤ ለምንገነባው ትልቅ የገበያ ማዕከል አለ። ያን የገበያ ማዕከል የሚያስተሳስር አስፋልት ነው። እንዲሁም የካልቾ ውሪሮን የሚሄደው መንገድና ከዋናው መንገድ የሚያገናኝ እክራ አደባባይን አገናኝቶ ከፍተኛ የሆነ የከተማውን ገጽታ የሚቀይር ለከተማዋ የቀጣይ ኢንቨስትመንት ምቹ ለማድረግ ትልቅ እድል የሚፈጥር ነው። ስለዚህ በዚህ ሁሉም የስልጤ ማህበረሰብና ወዳጆቻችን ይሄ አስፋልቱን ለማድረግ ጥረትም እንደምታደርጉ ተስፋ አደርጋለሁ። ለኮንትራክተር ተሰጥቶ ስራው ተጀምረዋል። ይሄ ከወራቤ ጀምሮ ያሉ ባለሀብቶችን፣ የከተማ ነዋሪ አዋይተናል። የመንግስት ሰራተኛው አስተዋጽኦ አድርጓል። ነጋዴው አስተዋጽኦ አድርገዋል። በተለይ ኢንቨስትመንት ዘርፍ የተሰማሩ ባለሀብቶችም አዋይተናል። ከፍተኛ የሆነ እንቅስቃሴ አለ። እስካሁን ከ102 ሚሊዮን ብር በላይ በካሽ አግኝተናል። ወደ 200 ሚሊዮን አካባቢ ደግሞ ቃል ተገብተዋል። በመንግስትም በህዝብም ትብብር የሚሰራ የአስፋልት ፕሮጀክት እና ከተማን በልዩ ሁኔታ ገጽታን የሚቀይር ከተማዋን እንግዲህ የሰዎች የሚተላለፉባት የነፋስ ማረፊያ ሆና እንድታገለግል እና ሀብት መፍጠር የሚችልበት ትልቅ ዕድል እንፈጥር ለከተማ ለዜጎች ኑሮ ምቹና ተስማሚ እንድትሆን ያሰብነው ስለሆነ ሁላችሁም የአስፋልት ግንባታውን እንዲሆን በኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።